የለም። እና ለምሳሌ አሁን ሰዎች ኮምፒውተር ላይ ቁጭ ብላችሁ ራሳችሁ ወይም ስለሆነታችሁ ስትቆዩ ሰውነታችሁ አይደክምም ወይ? ይልፈሰፈሳል። ለምንድን ነው የሚልፈሰፈሰው? ይሄ የምታዩት ሞባይል ይሄ የሚቀርጹን ምናምን ሁሉ ፕሮቶን የሚባል ጨረር ነው። በጣም ፕሮቶን ነው እና በጣም ሰውነት ያዳክማል። እግዚአብሔር ግን አመጣጥኖ ነው የፈጠረ። እንዳይጎዳ ደግሞ በባዶ እግራችን መሬት ላይ ስንንቀሳቀስ ምን ይሆናል? ውስጣችን የገባው መልስ ይወጣል ማለት ነው። እና በባዶ እግር መሄድ ልመዱ ለማለት ነው። የሰማችሁኝ ነው። እና የሚታየውንም የማይታየውንም የፈጠረ ተውት። ሌላው ራሳችሁ ሰውነት ውስጥ አንድ ነገር እንገራችሁ። ዛሬ አንድ ሰው ልጅ አልወለድኩም ብሎ ቢክድ ወይም ደግሞ ሴትዮዋ የአንተ ልጅ ነው ብላ ብትዋሸው የምን ምርመራ ያካሂዳል? አይዘራ መልጥ ነው። ዲኤንኤ ምርመራ ያካሂዳል አይደል? ዲኤንኤ እውነት ነው፣ ውሸት የለም። ስለዚህ ልጁ ከሆነ ምንድን ነው የሚለው? አዎ ልጁ ነው ይላል፣ አይዋሽም። ግን እግዚአብሔር ይሄንን መዋቅር ውስጣችን ሲያስቀምጠው አሁን በቅርብ ነው እንጂ እነ ዳዊት እኮ ምን ይላል? አጥንቶች አለ በስውር በተሰሩት ይላል። ተመልከቱ ውስጣችን ያለውን ስውር ምስጢር አሁን ዓለሙ አጉሊ መነጽር እያለ እያመጣ ሲያየው ሲመረምረው ከአይምሮ በላይ ሆነ። ምክንያቱም ሰው የፈጠረው ማን ነው? አልፋ እግዚአብሔር ነው እና ብሎበታል የህይወት እስትንፋስ። እና ዲኤንኤ ሲመረመር ምን ሆነው ተገኘ መሰላችሁ? የሚያስደንቀው ፊደል ነው። ምንድን ነው? ፊደል ነው። ስንት ፊደል ነው ያለው በውስጡ? 6 ቢሊየን ፊደሎች ነው። ሴላችሁ ኒውክለስ ውስጥ እግዚአብሔር ያስቀምጥ። ጉድ እኮ ይሄ እውነት ነው፣ የሚታይ ነው አለው ቴክኖሎጂ። አንድ ፊደል ጎደለ ቢባል ከሰውነት ውስጥ አካለ ስንኩል ሆነ በዊልቸር ትሄዳለህ። አቤት ስራው ይደንቃል። መዋቅሩ ይረቃል። ግሩምና ድንቅ አድርገህ ፈጥረኛልና ምን እላለሁ? አመሰግናለሁ። እና በተለይ የእስራኤል ሳይንቲስቶች ነው ያጠኑት እና ሲያጠኑ ነው ውስጡ አለ የተለያዩ 4 ነገሮች አሉ። መሰላል ነገር ነው፣ እንደዚህ እንዳይቆም መሰላል እንዲህ እያለ የሚወጣ ነው። ስስኮ ነው ሲከፈት እንደዛ ነው የሚታየው። መሰላል ነው ወደ ላይ የሚወጣና ቁመቱ ቢተረተር የሰውን ቁመት ይበልጣል። ግን እግዚአብሔር ጥቅል አድርጎ ውስጡ ነው ያደረገው። በኋላ ሲያዩት በመሳሪያ ምን አለው መሰላችሁ? 10 የሆነ እንዲሄድና 10 ላይ የሆነ ድልድይ ይሰራል። ውስጣችን ላይ እያንዳንዳችሁ ውስጥ ያለ እውነት ነው። 5 ላይ ብሪጅ ይሰራል፣ የሰልፈሪክ አሲድ ቼን አለ። 6 ላይ ብሪጅ ይሰራል፣ 5 ላይ ድልድይ ይሰራል። 10 5 6 5 10 5 6 5 10 5 6 5 እያለ አለና ይሁዲዎቹ ደግሞ ብሉይ ኪዳንን ያጠኑ ስለሆኑ ፊደላቸውም ደግሞ አሌፋት ዳዊት እግዚአብሔርን ያመሰገነበት በመዝሙር 118 ላይ ስለሆነ ይህን ፊደል ወደ አሌፋት ለወጡት። ወደ ምን ለወጡት? መዝሙር 118 ላይ እና 10ኛው ጋር ሲሄዱ ዮድ ይላል። እስቲ በሉ እጆቹ ሰሩኝ አበጃጁኝ ይላል። ጻፉ ሳይንቲስቶቹ አይነቁ። 5ኛው ሄ 6ኛው ወ 5ኛው ፊደል ሀ ሲገጣጥሙት ያህዌ የሚለውን የእግዚአብሔርን ስም ሰጡ። ምናችን ውስጥ ውስጣችን ውስጥ ምን አሉ? ለሙሴ ማለት ነው። ይሄ አሸር ይሄ በሂብሩ ነው፣ በዕብራይስጥ በእኛ ሀያ ሸር ሀያ ወይም ያህዌ ይላል። እና አንድ ሰዓሊ ስዕል ይስላል። መጨረሻ ላይ ምን ያደርጋል? ስሙን ጽፎ ይፈርምበታል። እውነት አሰብ እግዚአብሔርም እኛን ፈጥሮ ለካ እያንዳንዳችን ውስጥ የስሙን ቁጥር የሚያስቀምጠው። ደስ ይበላችሁ፣ በእሱ አርአያ የተፈጠረ ነው። ስለዚህ የሚታየውንም የማይታየውንም ምን ያለ የፈጠረ ዘያስተሪ የሚታይ ምን ማለት ነው? የበቁት የሚታይ በትርጓሜ ደግሞ ዘያስተሪ የማይታይ ያልበቁት የማይታይ በተፈቀደ የሚገለጽ በባህሉ ደግሞ የማይገለጽ አምላክ ስለሆነ የሚታየውን የማይታየውን በፈጠረ ሁሉም በያዘ በአንድ አምላክ በማን እናምናለን? በእግዚአብሔር አብ እናምናለን ካሉ በኋላ